በተለይ መጽሐፋችሁ ሲጀምር በ19ኛውና በ20ኛው ክፍለ ዘመን ነበር ኢስተርን ኩዌሽን የሚባለው ነገር የጀመረው። ስፔሻሊ በዛ ጊዜ ወደዚህ አካባቢ ከመጡ የአውሮፓ ሀገራት መካከል በተለይም እነ ጀርመን፣ እነ ኢጣሊ፣ እነ ብሪቴን፣ ፍራንስ፣ እነ ኦስትሪያ፣ እነ ራሽያ የተጠቀሱ ነበር። በተለይም እነዚህ ሶስት ሀገራት እንዳረሷቸው የሀገር ወዳድነት ፍቅር ሞር እየበረተባቸው ከኦቶማን ኢምፓየር አገዛዝ ነፃ መውጣት እንደፈለጉ ስፔሻሊ ኦቶማን ኢምፓየርን መታገል እንደጀመሩ ትመለከታላችሁ። ከኦቶማን ኢምፓየር ኦር ከኦቶማን አገዛዝ ነፃ ለመውጣት የፈለጉበት ጊዜ ነበር። ሰላም ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሳምንቴን ጠብቄ መጥቻለሁ። በዛሬው ቶፒክ ኦር በዛሬው ቪዲዮ ላይ ከተረዳሁት ብዬ እንድናየው የፈለኩት ቶፒክ ስፔሻሊ ግሬድ 10 ሂስትሪ ውስጥ ከሚገኙ ቶፒኮች መካከል አንዱ የሆነውን በተለይ ዩኒት 1 ውስጥ ይመስለኛል ዩኒት 1 ውስጥ ከሚገኙ ሌሰኖች መካከል አንዱ የሆነውን ናሽናሊዝም ኤንድ ኢስተርን ኩዌሽን ምን ይመስላል የሚለውን ነገር እንመልከት። እውነት ለመናገር ይህን ቶፒክ የማቅረብ ሀሳብ አልነበረኝም፣ ግን ሳነበው በጣም ኢንተረስት ስላደረገኝ ነው። ስለዚህ እስቲ እኔ ከተረዳሁት ከሌሎች አርቲክሎች፣ ከሌሎች ቪዲዮዎች ላይ፣ ከሌሎች መጽሐፍ ላይ ያነበብኩትን ከእናንተ መጽሐፍ ጋር ጀነሬት ኦር መርጅ አድርጌ እስቲ ከተረዳሁት ስለዚህ ቶፒክ አንዳንድ ነገር እንበል። ናሽናሊዝም ኤንድ ኢስተርን ኩዌሽን ምንድን ነው ብለን በምንመለከትበት ጊዜ በተለይ መጽሐፋችሁ ሲጀምር በ19ኛውና በ20ኛው ክፍለ ዘመን ነበር ኢስተርን ኩዌሽን የሚባለው ነገር የጀመረው። ስፔሻሊ ኢስተርን ኩዌሽን መጽሐፋችሁ ላይ የሚለው የባልካን ሀገራት አሉ። በዛ ጊዜ እነዚህ የባልካን ሀገራት ሞር ነፃ ለመውጣት ናሽናሊዝም የሀገር ፍቅርን በል ኦር ብሔርተኝነት ከኦቶማን ኢምፓየር ኦር ከኦቶማን አገዛዝ ነፃ ለመውጣት የፈለጉበት ጊዜ ነበር። በተለይም ከ1800 እንደ ቀልድ የተጀመረው እስከ 1913 ድረስ ይሄ እንቅስቃሴ ዓለም ይሄ ኢስተርን ኩዌሽን የሚለው ነገር ራሱን እየወለደ ለ1913 ድረስ ለመጀመሪያው ዓለም ጦርነት ራሱ ምክንያት እስከሚሆን ድረስ ይሄ ነገር ቀጥሎ ነበር። ግን ይሄ ነገር ምንድነው ብለን ባጭሩ በምንመለከትበት ጊዜ በተለይም የባልካን ሀገራት የምንላቸው ላይክ እነ ግሪክ፣ እነ ሮማኒያ፣ እነ ሞንቴኔግሮ እንዲሁም እነ ሰርቢያ ያሉ ሀገራትን የባልካን ሀገራት እንላቸዋለን። እነዚህ ሀገራት በጣም ለረጅም ጊዜ በኦቶማን ኢምፓየር ቁጥጥር ስር እንደነበሩ ዓለም ይሄን ሪጅን ኦቶማን ኢምፓየር ሊተራሊ ኮንትሮል እንዳደረገው ትመለከታላችሁ። ስፔሻሊ በዛ ጊዜ ኦቶማን ኢምፓየር በጣም ፓወርፉል የነበረ ኢምፓየር ነበር። ስፔሻሊ ከአፍሪካ እስከ ከአውሮፓ እስከ ኤዥያ ድረስ በጣም ሰፋፊ የሆኑ ግዛቶች እንደነበሩት ትመለከታላችሁ። የኦቶማን ኢምፓየር ኦር ኦቶማን ተርኪ ኢምፓየር እጅግ በጣም ብዙ ግዛቶችን በዛ ጊዜ ኮንትሮል አድርጎ ነበር። ኮንትሮል ካደረጋቸው ሪጅኖች አሊያም ቦታዎች መካከል ደግሞ አንዱ የባልካን ሀገራትን ሙሉ ለሙሉ ለረጅም ጊዜ ኮንትሮል አድርጎ ነበር። ነገር ግን ጊዜያት በሄዱ ቁጥር ስፔሻሊ እነዚህ ሀገራት የናሽናሊዝም ፊሊንግ ኦር የብሔርተኝነት ዓለም የሀገር ወዳድነትን በለው የሀገር ወዳድነት ፍቅር ሞር እየበረተባቸው ከኦቶማን ኢምፓየር አገዛዝ ነፃ መውጣት እንደፈለጉ ስፔሻሊ ኦቶማን ኢምፓየርን መታገል እንደጀመሩ ትመለከታላችሁ። ሌላው ነገር ደግሞ ስፔሻሊ የተለያዩ የአውሮፓ ሀገራት እዚህ ሪጅን ላይ ዓለም እዚህ አካባቢ ላይ አይናቸውን እንደጣሉ ወይም የራሳቸውን ኢንተረስት ለማስጠበቅ ሲሉ የተለያዩ የአውሮፓ ሀገራት ወደዚህ አካባቢ ላይ እንደመጡ ትመለከታላችሁ። ከጊዜ በኋላ ያው ጠንካራ የነበረው ደካማ ይሆናል፣ ደካማ የነበረውም ጠንካራ ይሆናል። ስፔሻሊ የኦቶማን ኢምፓየር ቀስ በቀስ መዳከም እንደጀመረ ትመለከታላችሁ። በዚህ ጊዜ ነበር ለመጀመሪያ ጊዜ ከባልካን ሀገራት መካከል ስፔሻሊ ግሪስ ኦር ግሪክ የመጀመሪያዋ ከባልካን ሀገራት መካከል ከኦቶማን ኢምፓየር ነፃ የወጣች የመጀመሪያዋ የባልካን ሀገር ሆና ነበር። ስፔሻሊ በ1830 አካባቢ ላይ ነበር በተለይም ግሪስ ኦር ግሪክ ከኦቶማን ኢምፓየር አገዛዝ ነፃ ሆነች አሊያም ኢንዲፔንደንስ ሆነች ወይም ራሷን የቻለች ሀገር ሆነች። በተለይም አት ዘ ሴም ታይም ሰርቢያ ከግሪክ ጋር አንድ ላይ ነፃ ለመውጣት በጣም ብዙ ሙከራ ነበር። ነገር ግን ሰርቢያ ሙሉ ለሙሉ በሚባል ደረጃ ከኦቶማን ኢምፓየር አገዛዝ ነፃ አልወጣችም። የተወሰነው ክፍሏ ነፃ ወጥቷል። ነገር ግን አብዛኛው በሚባል ደረጃ የኦቶማን ኢምፓየር ሰርቢያን ኮንትሮል አድርጎ ነበር። ስለዚህ የሰርቢያ ሙከራ ብዙም የተሳካ አልነበረም፣ ወይም ሙሉ ለሙሉ እንደ ግሪክ ሰርቢያን ነፃ አልወጣችም ነበር። ለዚህ ነው ስፔሻሊ በ1830 የመጀመሪያዋ የባልካን ሀገር ሆና ከኦቶማን ኢምፓየር አገዛዝ ነፃ የወጣችው ግሪስ ኦር ግሪክ ነበረች። ስፔሻሊ ከ1850ዎቹ በኋላ 1860ዎቹ 1870ዎቹ ከዛ በኋላ ስፔሻሊ እዚህ አካባቢ ላይ ያለው ውጥረት በጣም እንደጨመረ ስፔሻሊ እዚህ አካባቢ ላይ የሚገኙ የተለያዩ የባልካን ሀገራት ከኦቶማን ኢምፓየር አገዛዝ ነፃ ለመውጣት እጅግ በጣም ከባድ የሆነ ትግል እንዳደረጉ መጨረሻ ላይ እንደተሳካላቸው ትመለከታላችሁ። ግን እንዴት ተሳካላቸው ብለን በምንመለከትበት ጊዜ ስፔሻሊ በዚህ ጊዜ ነበር የኦቶማን ኢምፓየር መዳከም ሲጀምር የተለያዩ የሆኑ የአውሮፓ ሀገራት ወደዚህ አካባቢ የመጡት። ለምን መጡ ብለን በምንመለከትበት ጊዜ የራሳቸውን ጥቅም አለ የራሳቸውን ናሽናል ኢንተረስት ለማስጠበቅ ነበር ስፔሻሊ ወደዚህ ሪጅን ኦር ወደዚህ አካባቢ የመጡት። ስፔሻሊ በዛ ጊዜ ወደዚህ አካባቢ ከመጡ የአውሮፓ ሀገራት መካከል በተለይም እነ ጀርመን፣ እነ ኢጣሊ፣ እነ ብሪቴን፣ ፍራንስ፣ እነ ኦስትሪያ፣ እነ ራሽያ የተጠቀሱ ነበር።
በተለይ እነዚህ ሶስት ሀገራት እንዳረሷቸው ላይክ ብሪቴን፣ ኦስትሪያ እና ራሽያ ስፔሻሊ እዚህ አካባቢ ላይ ሊተራሊ የራሳቸውን ኢንተረስት ለማስጠበቅ ሲሉ ወደዚህ ጦርነት በቀጥታም ቢሆን ኢንዳይሬክትሊ እንዳይገቡ ትመለከታላችሁ። ግን ለምንድን ነው እነዚህ ሶስት ሀገራት ከሌሎች የአውሮፓ ሀገራት ለየት በማለት እዚህ አካባቢ ላይ ኢንተረስት ያላቸው? ለምንድን ነው እዚህ አካባቢ ላይ ፍላጎት ያላቸው ብለን በምንመለከትበት ጊዜ ለምሳሌ ራሽያን እንመልከት። ራሽያን በምንመለከትበት ጊዜ ስፔሻሊ ራሽያ እነ ግሪክ እነ ሮማኒያ እዚህ አካባቢ ላይ የነበሩ ስፔሻሊ የባልካን አካባቢ ላይ የነበሩ የተለያዩ ሀገራት ህዝቦቼ ናቸው ትላለች። ህዝቦቼ ብቻ አይደለም ስፔሻሊ እዚህ አካባቢ ላይ የነበሩት ሰዎች ኦር ማህበረሰቦች በዛ ጊዜ የኦርቶዶክስ እምነት ተከታይ ነበሩ። ስፔሻሊ እንደምታውቁት ራሽያ የኦርቶዶክስ እምነት በጣም የምትከተል እንዲሁም አክራሪ ከሚባሉ ኦርቶዶክሳውያን እምነት ካለባቸው ሀገራት መካከል አንዷ ራሽያ ናት። ራሽያ እዚህ አካባቢ ያሉት ኦርቶዶክስ ናቸው። ስለዚህ እነሱ መታገል አለብኝ ብላ ነበር ሞር የኦቶማን ኢምፓየርን ፑሽ በማድረግ ኦር የኦቶማን ኢምፓየር አገዛዝን ዲስከሬጅ በማድረግ በመቃወም ስፔሻሊ የባልካን ሀገራትን በደንብ አድርጋ ኢንከሬጅ ታደርግ ነበር፣ በደንብ አድርጋ ታግዝ ነበር። ግን ምክንያቷ ይሄ ብቻ አልነበረም። ከምንም በላይ ራሽያ ወደዚህ አካባቢ የመጣችው በዚህ ምክንያት ነው ይባላል። እሱ ምክንያት ምንድነው ብለን በምናይበት ጊዜ የሜዲትራኒያን ባህርና ከምንም በላይ ደግሞ ስፔሻሊ ጥቁር ባህር የሚባለውን አክሰስ ሙሉ ለሙሉ ኮንትሮል ማድረግ ትፈልግ ነበር። ኮንትሮል ማድረግ ብቻ አይደለም፣ እዛ አካባቢ ላይ ሞር ኤክስፓንድ ማድረግ መስፋፋት ትፈልግ ነበር። ለዚህ ነው ስፔሻሊ ራሽያ እነዚህ ሀገራት የምታግዘው ተብሎ ይናገራል። ለምን ካላችሁ ስፔሻሊ የኦቶማን ኢምፓየር ያን አካባቢ ሙሉ ለሙሉ ኮንትሮል አድርጎ ይዟል። ስለዚህ ራሽያ እዛ አካባቢ ላይ ኤክስፓንድ መሆን የምትፈልግ ከሆነ ሊትራሊ የኦቶማን ኢምፓየር ከዛ አካባቢ መውጣት አለበት። ጀስት የጠላቴ ጠላት ወዳጄ አይደል የሚባለው ለዛ ነው የባልካን ሀገራትን ታግዝ የነበረው። ሁለተኛዋ ደግሞ ብሪቴን ናት። ብሪቴን ለምንድን ነው እዚህ አካባቢ ላይ ኢንተረስት ያላት ብለን በምንመለከትበት ጊዜ ስፔሻሊ ብሪቴን ከራሽያ በመቃረን የኦቶማን ኢምፓየርን ትደግፍ ነበር። ኦቶማን ኢምፓየር እዛ አካባቢ ላይ እንዲቆይ የባልካን ሀገራትን ገዝቶ ኦር እዛ አካባቢን ኮንትሮል አድርጎ እንዲቆይ ተፈልግ ነበር። ከዛ አካባቢ ላይ እንዲሄድ አፈልግ ነበር። ለምንድን ነው ብሪቴን ከዛ አካባቢ ላይ እንዳይሄድ የሚፈልገው ብለን በምንመለከትበት ጊዜ ስፔሻሊ ብሪቴን በዛ ጊዜ ሜዲትራኒያን አካባቢ ላይ የራሷ የሆነ ናቫል ፎርስ አለ፣ የራሷ የሆነ የባህር ኃይል ነበራት። ያን የባህር ኃይል ማንም መጥቶ እንዲተናኮሰው ኦር ማንም መጥቶ ወደዛ እንዲገባት ፑሽ እንዲያደርጋት አፈልግም ነበር። ስለዚህ የኦቶማን ኢምፓየር በዛ አካባቢ መኖር ለእሷ ይጠቅማታል። ለምን ካላችሁ የኦቶማን ኢምፓየር ከዛ አካባቢ ከራቀ ሊትራሊ ራሽያ መምጣቱ አይቀርም። ራሽያ ደግሞ መጣች ማለት ሜዲትራኒያን አክሰስን እሷም አክሰስ ማድረግ አይቀርም ኦር እሷም መጠቀም አይቀርም። ከምን በላይ ደግሞ የራሷን የሆነ የባህር ኃይል ማቋቋም አይቀርም። በዛ ጊዜ ራሽያ ጠንካራ ነበረች። ስለዚህ ራሽያ ከመጣች ምናልባት ብሪቴን ከዛ አካባቢ ላይ የማገኘውን ጥቅም ላጣ ይችላል፣ የባህር ኃይል ላጣ ይችላል፣ ራሽያ ልታሸንፈኝ ትችላለች በሚል ስጋት ነበር ስፔሻሊ የኦቶማን ኢምፓየርን ትደግፍ ነበር። ከዛ በተጨማሪም በተለይም ብሪቴን በዛ ጊዜ ኢንዲያን ይዛት ነበር። የኦቶማን ኢምፓየር ከዚህ አካባቢ ላይ ከሄደ ሜዲትራኒያን አክሰስ ክፍት ከሆነ ስፔሻሊ ጥቁር ባህር ክፍት ከሆነ ወደ ኢንዲያ ለመሄድ ቀላል። ስለዚህ የሆነ ሀገር መጥቶ ኢንዲያን ኮንትሮል ሊያደርጋት ይችላል አለ ኢንዲያን ሊወስዳት ይችላል ብላ ታስብ ነበር። ስለዚህ ስፔሻሊ የኦቶማን ኢምፓየር በዛ አካባቢ ላይ መኖር እንግሊዝ ተፈልገው ነበር። ሶስተኛዋ ደግሞ ኦስትሪያ ናት። ኦስትሪያ ለምንድን ነው እዚህ አካባቢ ላይ ኢንተረስት የነበራት ብለን በምንመለከትበት ጊዜ ስፔሻሊ ኦስትሪያ እንደነ ራሽያ እና እንደነ ብሪቴን የሆነ ቋሚ የሆነ ምክንያት አለ፣ ጠንካራ የሆነ ምክንያት አልነበራትም። ነገር ግን ኦስትሪያም እንደ ብሪቴን ሁሉ የኦቶማን ኢምፓየርን አገዛዝ ተደግፍ ነበር። ለምን ካላችሁ የኦቶማን ኢምፓየር ከዛ አካባቢ ላይ ከሄደ ስፔሻሊ ኦስትሪያ ምን ብላ ታስባለች? ራሽያ ያን አካባቢ ኮንትሮል ታደርገዋለች፣ አሊያም ራሽያ እዛ አካባቢ ላይ ተስፋፋለች። ስለዚህ ኦስትሪያ ደግሞ በዛ ጊዜ የራሽያ መስፋፋትን የራሽያ ኤክስፓንድ ማድረግን አፈልግም ነበር። በዚህ የተነሳ ስፔሻሊ ጠንካራ ምክንያት ባይኖራት እንኳን እንደ ብሪቴን የራሷን ኢንተረስት ማስጠበቅ እንኳን ቢያቅታት ስፔሻሊ የራሽያን መስፋፋት ስለማፈልገው በተለይም ኦስትሮ ሃንጋሪ ኦር ኦስትሪያ ስፔሻሊ ከብሪቴን ጎን ነበረች፣ አለም የኦቶማን ኢምፓየርን አገዛዝ ትደግፍ ነበር። ነገር ግን በ1875 አካባቢ ላይ እዚህ አካባቢ ላይ ጠንካራ የሆነ ሙቭመንት አለም ጠንካራ የሆነ የኦቶማን ኢምፓየርን የሚቃወም እንቅስቃሴና አመጽ እንደተጀመረ ትመለከታላችሁ። በዚህም የተነሳ በ1875 እነ ሮማኒያን ጨምሮ እነ ሰርቢያ፣ ሞንቴኔግሮ ያሉ ሀገራት ስፔሻሊ ከኦቶማን ኢምፓየር አገዛዝ ሊትራሊ ሙሉ ለሙሉ መውጣት እንደቻሉ ትመለከታላችሁ። የነ ብሪቴን እና የነ ኦስትሪያ ሐሳብ እዚህ ጋር ፌል እንዳደረገ አለ ኦቶማን ኢምፓየርን መደገፋቸው ስፔሻሊ መጨረሻ ላይ ምንም አይነት ጥቅም እንዳልተሰጣቸው ትመለከታላችሁ። ለምን ካላችሁ እዚህ አካባቢ ላይ የኦቶማን ኢምፓየር የያዛቸውን ግዛት ቀስ በቀስ እየለቀቀ ነው። ቀደም ብለናል የኦቶማን ኢምፓየር ቀስ በቀስ ዊክን እየሆነ አሊያም እየተዳከመ መጥቶ ነበር። ስለዚህ በዚህ ጊዜ ነበር ስፔሻሊ የባልካን ሀገራት የኦቶማን ኢምፓየር መዳከምን አይተው እነሱ ጠንክረው ከኦቶማን ኢምፓየር አገዛዝ ቀስ በቀስ ነፃ መውጣት የጀመሩት። ስፔሻሊ የኦቶማን ኢምፓየር ባልካን አካባቢ ብቻ አይደለም ያሉት ግዛቶቹን ያጣው፣
በተለያዩ አካባቢ ያሉትን ግዛቶች የኦቶማን ኢምፓየር በዛ ጊዜ ማጣት ጀምሮ ነበር። ለምሳሌ አፍሪካ ውስጥ ስፔሻሊ ኢጅፕትን ኮንትሮል አድርጎ ነበር። በተለይ ማምሉክ ኢጅፕትን ዲፊት በማድረግ ኢጅፕትን ኮንትሮል አድርጎ ነበር። ስፔሻሊ ደግሞ ትዝ የሚላችሁ ከሆነ በዛ ጊዜ አይኖ ቢቆይም በተለይም የኦቶማን ኢምፓየር ጠንካራ እንደሆነ የምታውቁት በዛ ጊዜ የባዛንታይን ኢምፓየርን ሊትራሊ ያሸንፉት ነበር። ማሸነፍ ብቻ አይደለም፣ ኮንስታንቲኖፕል የምትባለውን ከተማ ጀስት አሁን ኢስታንቡል ተብላ የምትጠራውን ከተማ በዛ ጊዜ ከባዛንታይን ኢምፓየር ነበር የወሰደው። ኤዥያ አካባቢ ላይ የተለያዩ የሆኑ ሰፋፊ ግዛቶች ነበሩ። ሶ ኦቶማን ኢምፓየር ይህን ያህል በጣም ጠንካራ ነበር። ቀስ በቀስ ግን የኦቶማን ኢምፓየር መዳከም እንደጀመረ ትመለከታላችሁ። በተለይም ከ1875 እስከ 1913 አንስቶ የኦቶማን ኢምፓየር ግዛቶች ቀስ በቀስ እየለቀቀ ኦቶማን ኢምፓየር ዲክላይን እየሆነ አለ ሙክ እየሆነ መጥቶ ነበር። ስፔሻሊ ከ1875 እስከ 1913 ባሉ ጊዜያት የኦቶማን ኢምፓየር የያዛቸው የተለያዩ ግዛቶች የተለያዩ የሆኑ የአውሮፓ ሀገራት እንደቀሙት አለም ከሱ እንደወሰዱበት ትመለከታላችሁ። ለምሳሌ እነ ጣሊያን፣ እነ ፈረንሳይ፣ እነ እንግሊዝ ያሉ ሀገራት ስፔሻሊ ኦቶማን ኢምፓየር ይዟቸው የነበሩ አንዳንድ ግዛቶችን ከኦቶማን ኢምፓየር እስከ መቀማት ድረስ ደርሶ ነበር። ይሄ ለምን ሆነ ካላችሁ የኦቶማን ኢምፓየር ኃይሉን እያጣ አለም እየተዳከመ መጥቶ ነበር። ለዚህም ነው የባልካን ሀገራት ስፔሻሊ የኦቶማን ኢምፓየርን አገዛዝ በመቃወም ከኦቶማን ኢምፓየር አገዛዝ ነፃ መውጣት የጀመሩት ማለት ነው። በተለይም ግን ከ1875 እስከ 1913 በነበሩበት ጊዜ በተለይም ይሄ ጊዜ ሞር እዚህ አካባቢ ላይ እጅግ በጣም ከፍተኛ ውጥረት የነበረበት ባልካን ሪጅን ላይ ብቻ አይደለም የአውሮፓ ሀገራት ውስጥ እጅግ በጣም ከፍተኛ የሆነ ቴንሽን ወር ከፍተኛ የሆነ ግብ የነበረበት ጊዜ ነበር። ቢኮዝ የተለያዩ የአውሮፓ ሀገራት የራሳቸውን ኢንተረስት ለማስጠበቅ ሲሉ በጣም አልሞት ባይ ተጋዳይ የሚባላቸው በጣም ብዙ የሆነ ኢፈርት አለም ብዙ የሆነ ጥረት አውጥቶ ነበር። እጅግ በጣም ወደ ብዙ የሆነ ግጭቶች ውስጥ ገብቶ ነበር። በተለይም ይሄ ነገር እየተባባሰ ሄዶ በተለይም ለመጀመሪያው የዓለም ጦርነት እንደ ምንም በለው መነሻም በለው ስፔሻሊ ለመጀመሪያ የዓለም ጦርነት እንደ መነሻ ሆኖ እንዳገለገለ ትመለከታላችሁ። እኔ ይህን ቶፒክ በዚህ መንገድ አንደርስታንድ አድርጌዋለሁ። ምናልባት የረሳሁት ነገር ካለ ኮሜንት ላይ ጻፉልኝ። ማንኛውንም አስተያየት ካላችሁ በሚከተሉ ሶሻል ሚዲያዎች ልጽፉልኝ ትችላላችሁ፣ አነባዋለሁ። ኔክስት በሌላ ቪዲዮ እንገናኛለን። የሳምንት ሰው ይበለን።